መጀመሪያ ከነበራችሁበት አካባቢ በተወሰነ መልኩ የሚሻል ወደፊት ደግሞ አቅም እየፈጠረን ሲሆን ደግሞ ከዚህ ደግሞ የተሻለ ቦታ እንድትገቡ እናደርጋለን ማለት ነው። አሁን ከነበራችሁበት እንደ ማስተንፈሻ ቁጠሩት። ቢያንስ የራሳችሁ በር ምንም ቢሆን የራሳችሁ በር ከፍታችሁ ዘግታችሁ እንድትወጡ ነው። ፈጣሪ ከረዳን ደግሞ የተሻለ ነገር አድርገን ከዚህ ይሄንን አንስተን የተሻለ ቦታ እንድታርፉ እናደርጋለን። ፈጣሪም ይረዳናል። ዛሬ በኮሪደር ልማትና በወንዝ ዳርቻ በልማት ምክንያት ተነስተው የነበሩ 7 አባወራና ማወራዎችን የመጠለያ ቤት የማስተላለፍ መርሃ ግብር ላይ እንገኛለን። ያው በዛሬው ዕለት መጠለያ የምናስተላልፍላቸው የህብረተሰብ ክፍሎች አቅመ ደካማ የሆኑ ጧሪ ቀባሪ የሌላቸው በብዛት በጣም በዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎቻችንን ዛሬ በመናስተላልፈው የመጠለያ ቤቶች እፎይታን እንሰጣለን ብለን እናስባለን። 7 አባወራዎች ይጠቀሙበታል። በውስጣቸው እንግዲህ የራሳቸው ልጆች አሏቸው። እነሱንም ይዘን ይሄ የኮሪደር ልማት የወንዝ ዳርቻ ልማት አንድ ይዞ የመጣው የተሻለ የኑሮ ዘይቤን ወደ ተሻለ ኑሮ ደረጃ የማስገባት ስለሆነ እነዚህ ሰዎች ከነበሩበት አውጥተን ወደ ተሻለ መጠለያ የማስተላለፍ ስራዎችን ዛሬ እንደ ወረዳችን እናከናውናለን ማለት ነው። ለረጅም ጊዜ ወጣት ማዕከል በአንድ ቤት ውስጥ የሚኖሩ የነበሩ 6 ማወራና አባወራዎች ነበሩ። ከነዛ መካከል ደግሞ አንድ የሴት ማህበራችን በዚህ በመጠለያ ወረዳ 10 በተገኘው ቦታ ላይ ቤት ተሰርቶላቸው ዛሬ እንኳን አደረሳችሁ ብለን ማዕድም አጋርተን ቤት ለምቦሳ ብለን ነው የተገኘነውና ስለተደረገላቸው ነገር እነሱም በጣም ደስተኛ ናቸው። እኛም ደግሞ እንዳስተዳደር ይህንን ቤት ሰርተን እነሱን ተጠቃሚ በማድረጋችን ከሲቪክ ማህበራት ጋር ያለንን ትስስርና በጋራ በርካታ ስራዎችን ስለምንሰራና ማህበረሰቡን ደግሞ ተጠቃሚ ስለምናደርግ ሲቪክ ማህበራት እንደሚታወቀው የብዙ ከህብረተሰቡ ተወካዮች ናቸው። ከፖለቲካ ስራ ውጪ ለህብረተሰቡ በመወገን የሴቶችን፣ የወጣቶችን፣ የእናቶችን፣ የአባቶችን ሌሎችንም ወጣቱንም ተጠቃሚ ለማድረግ ስለሆነ ሲቪክ ማህበራት በራሱ ስለዚህ እኛም ደግሞ እነሱን ተጠቃሚ ለማድረግ ችለናል ማለት ነው። በልማት ለተነሱ ለ4 አባሎቻችን በዛሬው ዕለት በወንዝ ዳርቻ በኩል በተነሱ አባሎቻችን ይህንን መጠለያ ባለሀብት በማስተባበር ሰርተን በዛሬው ዕለት በዓልን ደስ ብሏቸው እንዲያከብሩና ሰው ተኮር ስራችንን አጠንክረን በመቀጠል ይህንን መጠለያ አበርክተንላቸዋል ማለት ነው። ያው እንደ ወጣቶች ብልጽግና ክንፍ እኛ ዛሬ ከወረዳ 10 ጋራ በመተባበር ቦታው የነሱ ነው። እኛም ደግሞ በባጀት ደግፈን ለነዚህ ለ2 ወጣት አባላት ተጠቃሚ እንዲሆኑ አበረክተናል። ካለው በኮሪደር ተመነሳት ትንሽ ከፍቶኝ ነበር። አሁን ግን በጣም ደስ እያለኝ የተሰጠኝን ተቀብዬ ከፍ አድርጌ ምስጋና ማቅረብ እፈልጋለሁ። ለምን እንባዬን ስለጠረጉት ጥቅል ይሄንን ቤት ለመስራት ባደረግነው ሂደት ውስጥ ያገዙንን ትልቅ ተቋማትን ማመስገን እንፈልጋለን። እነ ፍሉሃ ድርጅት፣ ቴክኖ ስታይል እና አሁን የማልገልጻቸው ግን በጣም በርካታ ባለሀብቶች እነዚህ ቤቶች ተሰርተው እንዲያድጉ የራሳቸውን አስተዋጽኦ አድርገዋል። ያው በብዛት የበጎ አድራጎት ስራዎች እንደወረዳችን ሲሰሩ በጎ ፈቃደኛዎች ልበቀና ባለሀብቶች አግዘውን ነው ማህበረሰቡን በበጎ ተግባር ወይም በሰው ተኮር ተግባር ተጠቃሚ እያደረግን ያለ ነው። ስለዚህ እነዚህን ባለሀብቶች ከጎናችን የነበሩትን ሁሉ ማመስገን እንወስዳለን። ወረዳችን ላይ ደግሞ ቦታ የለም። ቦታውን አመቻችቶልን እነዚህ የህብረተሰብ ክፍሎች
ቤት እንዲያገኙ ያደረገልን የወረዳ 10 አስተዳደር ነው። እጅግ በጣም አድርገን ማመስገን እንወዳለን። ከጎናችን የነበሩትን ደግሞ የክፍለ ከተማ አስተባባሪ ኮሚቴዎች፣ የክፍለ ከተማችን ዋና ስራ አስፈጻሚ ይሄ ቤት ተሰርቶ እስኪያልቅ ድረስ ሲያደርጉልን የነበረው ድጋፍ፣ ክትትል እንደ ወረዳ አስተዳደራችን በጣም እጅግ በጣም አድርገን እናመሰግናለን። ያው ዛሬ ፋሲካ በዓል ዋዜማ ላይ ነው የምንገኘው። በዓሉ የፍቅር፣ የሰላም፣ የመተሳሰብ እንዲሆንልን እንመኛለሁ። አመሰግናለሁ። ቀበሌያችን በጣም እናመሰግናለን። እኛ ጋር ተጨንቅሮ እኛ ጋር ተጠባው በቂ መኖሪያ ቤት ሰጥተውናል። እግዚአብሔር ከፍ ያድርግልን። ቀበሌያችን ያሳድግ፣ ሀገራችንን ሰላም ያድርግልን። ለእኛ ሁላ የተባበረውን ሁላ እግዚአብሔር ይስጥልን። ደስ ብለናል በጣም